بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يقول الله تعالى في القرآن العزيز هل يستوي الذين يعلمون والذين لا يعلمون إن الزا يوق سوچنا يلاوق سوچ كل هونا لنا لنا الله سبحانه وتعالى ليهونوا አይችሉም ኩኩል አይሆንም ስለዚህ ዕውቀት ባገኘነው አጋጣሚ ዕውቀት መቅሰም እንዲያለብን ብዙ ቁርአን አንቀጾች ላይ የተጠቀሰ ነው ማለት ነው። ዛሬ ኪታብ የምንጀምረው ናይሉል አማል ፊ ዒልሚል ሐል የሚባል ኪታብ እንጀምራለን። ጊዜያዊ የሆነ ማለት ወቅታዊ የሆነ ኪታብ ነው። ስለዚህ ሁላችንም ሊላህ ብለን እያችን ለአላህ Subhanahu Wa Ta'ala ጥሪት አድርገን መከታተል አለብን ማለት ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين إلى اللو مجمّريو عندما دردريا يهنا بسيد عمر حديث كنبي عليه الصلاة والسلام يزو بسيد عمر حديث نو ميجمّروت ይሄ መንደርደሪያ ነው ኪታቡ የሚጀምረው ዝቅ ብሎ ይሄም ከኪታቡ ጭምርት ነው عن عمر رضي الله عنه قال سيد عمر تيزو تورطال رضي الله عنه كساچو የተገኘውን አላህ ይወደላቸውና قال እሳቸው እንዲህ አሉ سيد عمر بن الخطاب رضي الله عنه ሁለተኛው ኸሊፋ بينما نحن جلوس عند رسول الله صلى الله عليه وسلم ذات يوم بينما نحن كلقات ثلاثه عندكن كنبي عليه الصلاه والسلام ጎን ነበርና አንድቀን جلوس عند رسول الله ነብዩ عليه الصلاه والسلام ዘንድ አንድቀን ቁጭ ብለን ذات يوم አንድቀን ቁጭ ብለን اذ طلع علينا رجل አንድ ወንድ መጣ አንድ ሰው መጣ شديد بياض الثياب ነጭ ጨርቅ ለብሶ እንተነ የጨርቁ መንጣት በጣም የበረታ በጣም ነጭ ጨርቅ የለበሰ መጣ شديد سواد الشعر የጠጉሩ ደግሞ ጥቁር ነው መጥቆሩ ደግሞ በጣም የበረታ ጥቁር ያለ لا يرى عليه በሱ ላይ አይታይበትም አተሩ ሰፈሪ የሰፈር ማለት የመንገደኛ ምልክት አይታይበትም እሱ ላይ ማለት አንተንገላታም ነጭ ጨርቅ ነው የለበሰው በጣም ነጭ የሆነ ጠጉሩም ደግሞ አለበሰቆለም በጣም ጥቁር ነው የራሱ ጠጉር የመንገደኛ ምልክት አይታይበትም ولا يعرفه منا احد ናሉ ከሷሐቦቹ መካከል አንድም ሰው አያውቀውም ደግሞ ያንን ሰው አሉ እንግዲህ እዚህ ላይ መጣና حتى جلس الى النبي صلى الله عليه وسلم كنبي عليه الصلاه والسلام ዘንድ እስከሚቀመጥ ድረስ فاسند ركبتيه ጉልበቶቹን አስጠጋ ወይንም የራሱን ጉልበት ስበሳቸው አስጠጋጋቸው ወይንም ሁለቱን ጉልበት ወደ ነብዩ عليه الصلاه والسلام ጉልበት ጠጋ አረጋቸው إلى ركبتيه ولي نبي عليه الصلاة والسلام قلبته استقى ووضع كفيه يراسو مداف أنورا على فخذيه راسو تافالا ينورا وقال انقديه تمرت لتيقاتشو نو الزي حديث لا من الردو تمرت يمي مارسو يمي كارا درسا نجي جرق ملبس انديال لبت يام ملاكتان أكام عمتو ماديبوم ديمو እንደዚህ ተቀምጦ እግሩና እግሮቹን ወደ ሚማርበት ሰው እየጠጋ አርጎ መቀመጥ ያቀማመጡን ማደብም ያሳያል እንዲሁም ደግሞ ጠጉሩ ጥቁር ነው ማለት የሆነ የተፈሳቆለ ነገር ምናምን የለውም ጠጉሩም ያደገ ነው ጠጉር ማሳደግ እንደሚቻልም ያመላክታል እንዲሁም ደግሞ ታሳደገ ደግሞ መንከባከብ እንዳለበት ማለት ጠጉሩ በጣም ያምራል ጥቁር ነው ስለዚህ ነጭ ጨርቅ መልበስ ያለበት እንዳለበት ያመለክታል የሚማር ሰው
ጨርቁን ራሱን ደግሞ እንትን ጸጉሩን የሚያሳድግ ከሆነ ደግሞ መንከባከብ እንዳለበት ሙተዓሊም ደግሞ የሚማር ሰው እንዴት ሆኖ እንደሚቀመጥም ያመላክታል ማለት ነው። ከዛ እንደዛ ሆኖ ተቀመጠና ወቃለ ብሎ አለ ያ ሙሐመዱ አንተ ሙሐመድ ሆይ አኽቢርኒ አኒል ኢስላሚ እስኪ ስለ እስልምና ንገረኝ አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩና ዐለይሂ ሰላቱ ወሰላም ምን አሉት? አልኢስላሙ እስልምና ብሎ ማለት አሉት አንተ ሸሃዲ አላ ኢላሃ ኢለላህ በሐቅ የሚገዙት ከአላህ ሱብሓነሁ ኢለላህ በሐቅ የሚገዙት ከአላህ ሱብሓነሁ ወተዓላ ውጭ የሚመለክ የለም። ወአነ ሙሐመደን ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እኔ አሉ ረሱሉላህ የአላህ መላእክተኛ መሆኑን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ መሆኑን ማመን አለበት። አንድ ወቱቂመ ሶላተ ሶላት መስገድ ወቱእቲየ ዘካተ ዘካ መስጠት እንዲሁም ደግሞ ፈርድ መሆኑን ማመን ወተሱመ ረመዳን ፈርድ መሆኑን አምኖ ደግሞ ረመዳንን መጾም ወተሑጀል በይት በይቱላህን ደግሞ መዘየር ኢንስተጡዕተ ኢለይሂ ከቻልክ ሰቢላ መሄድን መንገድ መሄድን ተቻልክ ገንዘብ ካለ ሐጅም እንደዚሁ ማድረግ ከእስልምና ይቆጠራል ብለው ነገሩት። ከዛ ምን አላቸው? እሱ ቃለ ሶደቅተ እውነት ብለሃል አላቸው ነቢዩና ዐለይሂ ሰላቱ ወሰላም። ፈዐጂብና ተገረምን አሉ ሰይዱና ዑመር ረዲየላሁ ዐንሁ። ፈዐጂብና ለሁ በጣም ተገረም የስአሉሁ ወዩሰዲቁሁ ይጠይቃቸውና ከዛ እውነት ብለሃል ብሎ ደግሞ ያረጋግጥላቸዋል። እንግዲህ ሰውየው ጠይቆ አዎ ገብቶኛል ብሎ መመለስ ሲገባ ይጠይቅና ስለ እስልምና ጠይቃቸው አይደለ ነገሩት አብራርተው ነገሩትና እውነት ብለሃል አላቸው። ከዛ ይህንን ሲል እኛ ግራ ገባን አሉ ሰይዱና ዑመር። ቃለ ከዛ ቀጥሎ ምን አለ? ፈአኽቢርኒ ንገረኝ አኒል ኢማኒ ስለ ኢማን ንገረኝ አላቸው። ቃለ ብለው አሉት አንተ ኡሚነ ቢላህ በአላህ ልታምን ነው ብቸኛ ጌታ እንደሆነ አምሳያ እንደሌለው በአላህ ሱብሓነሁ ወተዓላ ልታምን ነው። ወመላኢከቲ በመላኢኮቹ ልታምን ነው መላኢኮቹ ቁጥር የሌላቸው መላኢኮች ለአላህ ሱብሓነሁ ወተዓላ መላእክቶች አሉት ብለህ ልታምን። ወኩቱቢሂ በኪታቦች ልታምን ነው። ወሩሱሊሂ በሩሱሎች በነቢያቶች ልታምን ነው። ወልየውሚል አኺሪ በመጨረሻ ቀን ልታምን ነው ይቺ ዓለም እንደምትጠፋ። ወቱእሚነ ቢልቀደሪ በአላህ ሱብሓነሁ ወተዓላ ውሳኔ ልታምን ነው አሉት። ኢማን ብሎ ማለት ይሄ ነው አሉት። ኸይሪሂ ወሸሪሂ ጥሩም ይሁን መጥፎም ይሁን ከአላህ ሱብሓነሁ ወተዓላ የተወሰነ ነው ብለህ ልታምን ነው አሉት። ቃል አሁንም አለ ያ ሰውዬ ሶደቅተ እውነት ብለሃል አላቸው። እንግዲህ ያ ሰውዬ ማን እንደሆነ ወደ መጨረሻ ላይ እናያለን። እውነት ብለሃል አላቸው። ቃለ ብሎ አለ ደግሞ ቀጥሎ ፈአኽቢርኒ አኒል ኢሕሳን ስለ በጎ ነገር ስለ በጎ ስራ ንገረኝ አላቸው። ቃለ ብሎ አሉ ነቢዩ ዐለይሂ ሰላቱ ወሰላም አንተ ዕቡደላህ አላህን ልትገዛ ነው አሉት። ከአነከ ተራሁ ልክ እንደምታየው ሆነህ ልትገዛው ነው አሉት። እንግዲህ ለምሳሌ አንድ ሰራተኛ አሰሪው ፊት ሆኖ የሚሰራ ከሆነ በደንብ አድርጎ ነው የሚሰራው። አሰሪው ከሌለ ግን አያየኝም ካለ በደንብ አድርጎ ላይሰራ ይችላል። ልክ ለፈጣሪህ እንደሚያይህ ከአነከ ተራሁ አንተ እንደምታየው እሱም እንደሚያይህ ሆነህ ስራ። ፈኢን ለም ተኩን ተራሁ አንተ ባታየውም እንኳ ፈኢነሁ የራከ እሱ ስለሚያይህ አሉት ነቢዩና ዐለይሂ ሰላቱ ወሰላም። ከዛም ቃለ ፈአኽቢርኒ አኒ ሳዓ ፈአኽቢርኒ ንገረኝ አላቸው። ቀጥሎ ደግሞ ሶስተኛ አራተኛ ጥያቄ ፈአኽቢርኒ ንገረኝ አኒ ሳዓቲ ስለ ቂያማ ቀን የውመ ሰዓ ትባላለች ቂያማ ቀን ማለት ነው። ስለ ቂያማ ቀን መቼ ነው የምትቆመው? ቃል ነቢዩና ዐለይሂ ሰላቱ ወሰላም ምን አሉት? መልመስኡሉ ተጠያቂው አይደለም አሉት። አንሃ ስለ ቂያማ ቀን ተጠያቂው አይደለም ቢአዕለመ አዋቂ አይደለም ሚነሳኢሊ ከጠያቂው ተሚጠይቀው ሰውዬ የሚጠየቀው የሚያውቅ አይደለም አሉት። መልመስኡሉ ተጠያቂው አይደለም አንሃ ስለ ቂያማ ቀን ቢአዕለመ አዋቂ ሚነሳኢሊ ተሚጠይቀው ሰውዬ የሚጠየቀው አያውቅም አሉት። ስለዚህ እኔ አላቅም አሉት ነቢዩና ዐለይሂ ሰላቱ ወሰላም። አላቅም ማለታቸው መቼ ዓመተ ምህረት እንደሚከሰት ነው እንጂ ቀኗ ግን ጁሙዓ ቀን እንደሆነ ተናግረዋል ነቢዩ ዐለይሂ ሰላቱ ወሰላም በሐዲስ ላይ ማለት ነው። ቀኗ ጁሙዓ ቀን ናት። መቼ ዓመተ ምህረት እንደሆነ
ነው አላቅም ያሉት። ቃል ከዛ ቀጥሎ ምን አላቸው ነብዩና አለይሂ ሰላቱ ወሰላም ፈአኽቢርኒ አን አማረቲሃ እሺ ስለ ቂያማ ቀን ምልክት ንገረኝ አላቸው። እንግዲህ ቂያማ ቀን መቼ ዓመተ ምህረት እንደሚቆም አላቅም ብለውት መልሰውለታል አይደለ? ፈአኽቢርኒ አን አማረቲሃ ምልክቷን ንገረኝ ይሻላቸው። መርሐባ ቃል ነብዩና አለይሂ ሰላቱ ወሰላም ምን አሉት? አንተ ሊደል አመቱ ረበተሃ አሉት። አንደኛው ምልክት አንተ ሊደል አመቱ ባሪያዋ ልትወልድ ነው፣ ረበተሃ አሳዳሪዋ እንድትወልድ ነው አሉት። እንግዲህ እዚህ ላይ የሆነ ነብዩ አለይሂ ሰላቱ ወሰላም ሌላ የሆነ መልእክት የሚያስተላልፉት ነገር አላቸው። የሆነ በአሽሙር መልኩ ነው የተናገሩት። ብዙ ትርጉም ሰጥተውታል። ተዛ ሁላ ቀረብ በሚለው ምንድነው ባሪያይቱ አሳዳሪዋ መውላዋን ማሊኳን ልትወልድ ነው አሉት። እንዴት ብሎ ባሪያ መውላዋን ማሊኳን እንዲብላ ትወልዳለች? ለብዙ ተርጉሞታል። ቀረብ የሚለው ወደፊት ቂያማ ቀን ሊደርስ አካባቢ ላይ ልጆች እናታቸውን ልክ እንደ ባሪያ ያረጋሉ። የምታዛቸውን አይሰሙም። እናታቸውን ያዛሉ። ስለዚህ እናታቸውን እንደ ባሪያ የሚያረጉበት ሰዓት ይመጣል። ለእናታቸው የማይታዘዙ እንደውም እናታቸውን የሚያዙ ለእናታቸው ክብር የሌላቸው ሰዎች ይመጣሉ። ወቅታችን ላይ በተጨባጭ እንደሚታየው ማለት ነው። የእናት ሐቅ የአባት ሐቅ አይጠበቅም። ስለዚህ እናት እንደ እናትነቷ የማትከበር ከሆነ ልጅ የማያከብራት ከሆነ እሷ እንደ ባሪያ ልጇ ደግሞ ልክ እንደ መውላ ማለትም እንደ እንትን ሆኗል ማለት ነው። እንደ አሳዳሪ ማለት ነው። ስለዚህ ይሄ አንድ ምልክት ነው እናት አባት የማይከበርበት ሰዓት። ወአንተረል ሑፋታ አሉ ጫማ አልባ የሆኑትን ጫማ የሌላቸውን ሰዎች ታያለህ አሉት ነብዩ አለይሂ ሰላቱ ወሰለም። ምልክት ነው ይሄ። ጫማ አልባ የሆኑትን ሰዎች ታያለህ። አልዑራተ እርቃናቸውን የሚንቀሳቀሱ የሆኑ ሰዎች ማለት ጨርቅ የማይለብሱ። አልዓለተ ዲሃ የሆኑ። ሪዓ አሻኢ ፍየል ጠባቂዎችን ታያለህ። ጫማ አልባ የሆኑ ዲሃ የሆኑ እርቃናቸውን የሚንቀሳቀሱ። ሪዓ አሻኢ እንትን ጠባቂ ፍየል ጠባቂ የሆኑትን ሰዎች ታያለህ። የተጣወሉነ ፊል ቡንያኒ በግንብ ሲፎካከሩ ታያቸዋለህ እነዚህን ሰዎች አሉ። እንግዲህ በተጨባጭ የሚታየው የዲሃ ልጅ ብድግ ብሎ ከብሮ በግንብ እየተፎካከረ ይሄ በተጨባጭ ዛሂር የሚታይ ነገር ነው ዛሬ። ይሄ ቂያማ ቀን ምልክት ነው አሉት ነብዩ አለይሂ ሰላቱ ወሰላም። ትናንትና ጫማ የሌለው ፍየል ጠባቂ ዲሃ ራቁቱን ሲሄድ የነበረ ከተማ ግንብ ገንብቶ ሲፎካከር ታየው። ቂያማ ቀን ምልክት ያ ነው አሉ። ثم انطلق ከዛ ይሄንን ጥያቄ ጠየቀና ነብዩ አለይሂ ሰላቱ ወሰላም መለሱለት አይደለም። ثم انطلق ከዛ ሄደ። ፈለቢስቱ መልየን ግራ ተጋብቶኝ ቆየሁኝ አሉ ሰይድ ዑመር የተወሰነ። ثم قال ከዛ አሉኝ ነብዩ አለይሂ ሰላቱ ወሰላም ያ ዑመር አንተ ዑመር አተድሪ ማን السائل አተድሪ ታቃለህን? ማን السائل ጠያቂው ማን እንደሆነ ታቃለህ አሉኝ አለ ሰይድና ዑመር ረዲየላሁ ዐንሁ። ቁልቱ ብያልኳቸውኝ አሉ ሰይድ ዑመር አላሁ ወረሱሉሁ አዕለም አላህና መልእክተኛው ይወቁ እንጂ ያላወኳቸውም። ቃል ነብዩ አለይሂ ሰላቱ ወሰላም አሉ ፈኢነሁ ጅብሪሉ ሰይድ ጅብሪል ነው አታኩም ዩዓሊሙኩም ዲነኩም አታኩም እናንተ ዘንድ መጣ ዩዓሊሙኩም ሊያስተምራችሁ ዲነኩም ስለ ዲናችሁ ስለ ሃይማኖታችሁ ሊያስተምራችሁ። ያ ቃል እኮ ይጠይቃል ይመልሱለታል ሶደቅተ ነው የሚላቸው። ስለዚህ እናንተ እንድትማሩ ስለ ዲናችሁ እንድትማሩ ነው የመጣው። እሱ ሰይድ ጅብሪል ነው በሰው ተመስሎ የመጣው ማለት ነው። ረዋሁ ሙስሊም ይህንን ሐዲሱን ኢማም ሙስሊም ዘግበውታል። ባረከላሁ ፊኩም። ይሄ እንደ መንደርደሪያ ነው። ኪታቢቱ ቀጥላ ትጀምራለች። ባረከላሁ ፊኩም። በሰማነው ተጠቃሚ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ